ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? እውነት የቅዱስ ገብርኤልን በዓል ማክበር ግዴታችን ስለሆነ ነው ወይስ ቅዱስ ገብርኤል ስለሚቆጣ ነው? አሁን የአዲስ አበባ ሰው ከሁሉም በላይ ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት የምትሰበሰበው አውቅባችኋል። አሁን ብዙ ጊዜ የታህሳስ ገብርኤል የመርካቶ ነጋዴ ሁሉ ዘግቶ ነው የሚውል አሉ ነው እንግዲህ ያላየው። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሊቃውንት ደግ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን አምሳ ሊቃውንት አይነቁትም ይባላል። በእውነቱ ማለት ነው። ይህ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩህሩህ። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ትሰበሰቡ። የምፈልገው ማለት በጣም ሩህሩህ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ። ማለት ቤተክርስቲያን በልማድ የምታደርገው ነገር ስለሌለ